በጣም ብዙ ቤተሰቦቻችን የሚጠብቁት ነገር ነው። ይሄን ደስታ ከመናገራችን በፊት ማለት ነው ላይክ፣ ሼር፣ ሰብስክራይብ ያድርጉ። በቅድሚያ ሰብስክራይብ። ሪከርዱን ሰብረን ታሪክ መስራት አለብን። ይሄ ካንተ ጋር መምጣቴ ነው የሚያናድደው። ደግሞ እንዴት ይሄው ሚስጥር አጣብኛት። በዚህ አጭር ጊዜ ውስጥ የወደዳችሁት አላችሁ ተቀባይነት ያገኘ ልጅ ነውና ፍፄ ጋራችሁ ማለት ነው። አረ ምን ላድርግ? ኮሜንት አይቼ ነው። እሺ ዝም በይ። ወይኔ እቺ ነገረኛ ልጅ። አንተ አትፈርሺ። ለነገር ሲሆን ነው የምታፍረው። ሰላም በልሽ። ነገረኛ ነኝ እንዴ? ምን እንደዚህ ትላለህ? አይደለም። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ነው ያለው። ፈጣሪ ይመስገን። መላጣ አይደለሁም። እሺ ታምፕሌን አይታችሁ ሳቃችሁ መላጣ አይደለሁም። እቺ ራሷ ነች መላጣ ሲጀመር። በምንድን ነው ግን እንደዛ የተመለጥከው? አስማት ነው፣ በአስማት ነው። ብዙዎቻችሁ ፈታ እንዳላችሁ ተስፋ እናደርጋለን። ደክሞኝም ታንገላታኛለች። አይታችኋላ። ምን አደረኩኝ? ምን ያላረክሽ ነገር አይታለ እንደውም ይሁን የትላንቱ ቦታ አበረቀስሻለሁ። እሺ ቆይ አንዴ ይሄ ዞር አረኩት። በቃ ተይው። እኔ ዛሬ ለነገር አይደለም የመጣሁት። እሺ ለምንድን ነው? ለሰላም ነው። ደስ ለሚል ነገር ነው። በጣም ብዙ ቤተሰቦቻችን የሚጠብቁት ነገር ነው። ይሄን ደስታ ከመናገራችን በፊት ማለት ነው እነሱ መጀመሪያ ወሬውን መስማት ከፈለጉ ላይክ፣ ሼር፣ ሰብስክራይብ ያድርጉ። በቅድሚያ ሰብስክራይብ ከዛ ላይክ ብቻ አዳርሱት። ብዙ ቤተሰብ አለን፣ በጣም ብዙ ቤተሰብ አለን። ብቻ አዳርሱት። ለማን እንደሆነ ምናምን እንናገራለን። ሲቀጥል ደግሞ አንዳንድ ቦታ እያየው ነውና የሃይሚም አለባት እኔም አለብኝ መሰለኝ። አይ ቲንክ ቻናል ማለት ነው። እኛ ያለን ዩቲዩብ አንድ ቻናል ነው አይደል? ሃይሚም በራሷ አንድ ቻናል፣ እኔም አንድ ቻናል፣ ሌላ ዩቲዩብ ቻናል የለንም አይደለ? እንዳትሳሳቱ ብዙዎቻችሁ። የምር ቆይ አንዴ ዛሬ እውነት ቀስ በይ፣ እሺ ሰከንድ በይ። እሺ ነው ላውራ። ቀስ በይ ተረጋጊ። እስከዛ እኔ ነኝ የምናገረው። እውነት በጣም እየተሰማን ነው እኛ። ለምን እንዴ? አይ እኛ ቻናል የለንም ለማለት አክል ነው። አይ ብዙዎቻቸው ግር እያሉ ነው። ሰው ቤት ኮሜንት እየጻፉ ቻናል ውጪ ሌላም ሰው ቤት ኮሜንት እየጻፉ ምናምን እያየን ነበርና ያ ቻናል የኛ አይደለም። እየረሳሁት ነው የምር። ብዙ ጊዜ እናገራለሁ እያልኩ እየረሳሁት ነውና ዛሬ ልናገር ብዬ ነውና እንዳትረሱት። ሁላችሁም አዳርሱት፣ ተናገሩ። አንድ ቻናል ነው ያለን ዩቲዩብ ማለት ነው። ቲክታክም አንድ ቻናል ነው ያለኝ። ምንም የለኝም ከአንዳንድ ቻናል ውጪ። ብዙዎቻችሁ ግራ አይባላችሁ። የለኝም ሳይሆን የለንም በለኔ እኮ የለኝም እንዳሰብ ተናገርኩ እኮ የለንም። አሁን ተረጋጋሽ? አዎ ተረጋጋው። በቃ ልበጠብጠው ነበረ። ለምን እንደሆነ ታውቃለህ? በጣም ብዙ ጊዜ እንደዚህ አይነት ነገር እያየው ስለሆነ አብዛኞቻቸው ደግሞ ኦዲየንሶች እኛ እየተፎገረ ነው። እኛ እየመሰልናችሁ ነበርና እኛ አይደለንም። እኛ አንዳንድ ቻናል ነው ያለን። አዎ እና ደግሞ የኛ ቻናል ከመስሏችሁ ሌላ ቻናል ላይ ሄዳችሁ ያው የኛን ፎቶ ምናምን ስለሚጠቀሙ እናንተ ማድረግ ያለባችሁ ምንድነው ቀጥታ ያው አዲስም ቻናል ከፈትን ምንም ማለን መቼም እኛው በእኛው ሼር እንደራረጋለን። ስለዚህ ሼር የተደረገበት ቦታ ላይ ለምሳሌ እኔ ቤት ሼር ይደረጋል፣ ብሩኬ ቤት ሼር ይደረጋል፣ ሌሎችን ቤት ሼር ሊደረግ ይችላል። እኛው ጋር ሄዳችሁ ማየት ያን አዲስ ቻናል ማግኘት ከፈለጋችሁ ማለት ነው። ስለዚህ ሌላ ቦታ መሄድ አይጠበቅባችሁም ማለት ነው። ምንም አዲስ ቻናል የለንም፣ ግር እንዳይላችሁ። ዛሬ መጣ ነው በሁላችሁም ጥያቄ መሰረት በጣም ብዙ ነበረ። በጣም ብዙ ባይገርማችሁ ብዙ የሁሉ ጥያቄ ኖሮ በጣም ብዙ ሰብስክራይብ የምጠብቅበት ቤት ነው። እውነት ነው። እና ታሪክ እንሰራለን በድጋሚ አይደለ? እስካሁን አይ ቲንክ የተሰበረ ምንም ሪከርድ የለም። እስካሁን በወንድሜ ነው ሪከርድ። ሁለተኛ ማን አንቺ ነሽ? አንደኛ እኔ ነኝ። አለምን ሁለተኛ እኔ ነኝ። ወንድምህ አንደኛ ነው። ወንድሜ አንደኛ በሰብስክራይብ በአንድ ቪዲዮ ዋንዴ 30 ምናምን ሺህ ነው። በነገራችን ላይ ያው ጊዜ መጣና ሻረው ነው እንጂ በሰዓቱ ነው የነበርኩ። አንደኛ ባለ ጊዜ ነበር። በሰዓቱ ባለ ጊዜ ነበርኩኝ። ከዛ አሁን ሀብቴ ተቆጣጥሮታል ጊዜውንና እስኪ የአሁኑን ታይም ደግሞ ማን እንደሚቆጣጠረው በዚህ አምናለሁ። አይ በጣም ብዙ የሚወዱት ፍፄን ተናገርኩ። ወይኔ ያመለጠኝ። ምን ይሻለኛል? ወደ ቲማቲም ነው ምን ላድርግ? ምን ይሻለኛል ትላለች። እኔ እኮ ነኝ ያመለጠኝ። ምን ይሻላል በይ እኮ ምን ይሻልሃል? እኔ ካንተ ጋር መምጣቴ ነው የሚያናድደው። ደግሞ እንዴት ይሄው ሚስጥር አጣብኛ። ትንሽ ጓጉ ብዬ ነበር። አረ በጣም ጓጓችሁ፣ በጣም ብዙ ጓጉ። በቃ ንገራቸው። እሺ ይሄ ቻናል የፍፄ ነው፣ ሰብስክራይብ አድርጉት እና ለፍፄ ቻናል ከፍተንለት ነውና ቤተሰብ በጣም በእውነት በጣም ወደው ወንድሜ ጓደኛዬ ነው። ሃይሚን በአጭር ጊዜ ውስጥ ጥሩ ልጅ እንደሆነ ያወቅሽ ይመስለኛል። ፍፄ ምን አይነት ልጅ ነው? አረ እንዴ ባለውለታዬ በእውነት በጣም ገና ሲመጣ ጀምሮ ባለውለታዬ ነው። እና በዚህ አጋጣሚ በራስህ በአዲሱ ቤት እስኪ ቴንኪው ልበልህ፣ አመሰግናለሁ። ምክንያቱም ማለት ነው ትዝ ይልሃል የሆነ ሰዓት ላይ አንተም በፕራንክ ያጨናነቅኩ ጊዜ ጠርቼው አክብሮኝ መጥቶ ምናምን ስራውን ትቶ ፕሮግራሙን ትቶ መጥቶ ምናምን ከዛ በቃ ብቻ ጨጓራዬን የላጣችሁኝ ረስቼላችኋለሁ።
እና ደግሞ የዚህ ቤት ሶስተኛ ሰብስክራይብ እኔ ነኝ ከተከፈተ ሶስተኛ። አንደኛ ቤኪ ነው። ኦኬ አራተኛ እኔ ነኝ። እሺ ልታረጊው ገና። አንደኛ ቤኪ ነው፣ ሁለት ማን እንደሆነ አላውቅም፣ ሶስት እኔ ነኝ እና ደስ ብሎኛል ሶስተኛ በመሆኔ። አራተኛ እኔ ይሄው። እሺ እንኩላ ከልኛ ምን እሺ ነው አልልክም። ብዙ ያርጉና የኛ ቤተሰቦች ይቀድሙሻል። ኧረ በእናትህ ተስማሚሽ? እሺ ሁለት ቁረምጭ። ኧረ ሁለት ቁር ደግሞ በዛ። እሺ በነፃ እሺ። ብቻ ቤተሰብ ሰብስክራይብ አድርጉትና ታሪክ እንደምንሰራ አምናለሁ። በጣም ብዙ ነን አይደለ? በጣም ከበቂ በላይ ነን። በጣም ብዙ ፍፄን በዚህ አጭር ጊዜ ውስጥ የወደዳችሁት አላችሁ፣ ተቀባይነት ያገኘ ልጅ ነውና አዎ ፍፄ ጋራችሁ ማለት ነው። አረ ብቻ የምሬ ነው። ሲሪየስ በጣም የሚገርም ልጅ ነው። ምን ላድርግ ኮሜንት አይቼ ነው። እሺ ዝም በይ። ወይኔ እቺ ነገረኛ ልጅ እረፊ በቃ እንዳላበላሽልኝ ጸጉርሽን እረፊ። እሺ ይኸው በቃ ዝም እላለሁ። ወይኔ ተነስቶባታል ዛሬ አትሳቂሽ። እና የምር በጣም እንደሚሰራ አምናለሁ ወንድሜና በጣም ወደው ጓደኛዬ ነው መቤቴ። ብቻ ሰብስክራይብ አድርጉትና ትልቅ ደረጃ እንደምታደርሱ ተስፋ አደርጋለሁ። እኛም ፍፄ ከጎንነን በምትፈልገት ሰዓት አለን እና ሰርተ በርትተ እንደምናይ ተስፋ አለኝ። ሲጀማ እምነት አለኝ ባንተና ጠንክረ እንደምትሰራ 100% እርግጠኛ ነኝ። እና ደግሞ ትልቁ ስጦታ ሰብስክራይብ ነው አይደል? አዎ እኛ ያው ትንሹን ከፍተን ምናምን ሰተናል። ትልቁን ደግሞ እናንተ ስጡት። የኛ ውድ ቤተሰቦች በጣም እንደምትወዱት በጣም እንደምታከብሩት በጣም እንደሚመቻቸው አውቃለሁ እና ቤተሰቦቼ ሰብስክራይብ አድርጉት። የኔና የሃይሚና የሁላችንም ፋሚሊዎች ሰብስክራይብ አድርጋ በጣም ብዙ ነን። ኦልሞስት እኔ 200 ሺህ አንቺም ወደ 180 ሺህ ያለሽ እና ያ ሁሉ ፋሚሊ ሁሉም ሰብስክራይብ ያደረገው አስቢው በጣም እና በዚህ ቪዲዮ የምር በጣም ብዙ ነው የምጠብቀው። በጣም ብዙ ከበቂ በላይ ስለሆነ ነው። አሳፍራችሁን አታውቁም። ኮንፊደንስ አለኝ በእናንተ 100% ኮንፊደንስ አለ። የትም ብሄድ እናንተን ይዤ አላፍርምና ያው ከፈትለትም እያሉ ስለነበረ የሁላችሁም ፍላጎት ነው። በጣም የምጠብቀው ቻናል ነው በእውነት የፍፄን ቻናል በጣም የምጠብቀው ቻናል ነውና ፍፄን ጠርተነዋል፣ ይመጣል። ያው ደስ ይለዋል ብዬ አስባለሁ። አምናለሁ። ግን ይጠብቀዋል አይጠብቀውም ጊዜ አሁን አይመስለውም እሱምና እና እናንተ ፍፄ እስኪመጣ አብራችሁን ቆዩ። እስከዛ ሰብስክራይብ አድርጉት። በእውነት ይሄ ቻናል እኔ እንጃ ዋንዴ ቢያንስ ከ10 ሺህ በላይ መሆን አለበት። ከዛ በላይ ነው የምጠብቀው ብያቸዋለሁ። ሪከርዱን ሰብረን ታሪክ መስራት አለብን አይደለ? በአንድ ቪዲዮ ኢትዮጵያ ውስጥ አለ አዶን እኔ ማውቀው የለም። በእኛ ጀማ የሀብቴ ነው ያለው እና የሀብቴን ሪከርዱን ላይ ቢሰበር ደስ ይለኛል። ምክንያቱም ፍፄ የሚገባው ምርጥ ሰው ነው አይደለ? እንዴ በጣም ምርጥ ሰው ስለሆነ ቤተሰቦች እናንተ በሰብስክራይብ አግዙን። እኔም አድርጌዋለሁ። ቅመማም መሆን አስደርጋታለሁ። ይመቻችሁ። ፍፄ እስኪመጣ እንጠብቀው። በጣም ነው የምንወዳችሁ። ኑሩልን አይደል? አሜን። ኑሩልን አሮጊት ትላንትና በስቃይ ነው የዋለችኝ በስቃይ ምን እሻው ምን እንዳላረግህ ነው እንደዚህ እንቃርጋ ያስከኝ ሳቅፋት ለምን አቀፍከኝ አወራለሁ። ከዛ ፍቅር የሚሰጠው መስጠትን አያውቅም ምናምን ብለህ ነው። ኧረ መስጠትን አይደለም መቀበልን አያውቅም ነው ያልኩት። ምን አይነት አባባል ነው የምትለው ደግሞ አንተ? ሲክሳር ግን እንደዚህ አይወራም እንኳ ማለፍ አለ። ኧረ እንዴ ታውቃለህ፣ ወዴ ቲማቲም ነው። እሺ መርቂያቸው ብለኝ ነበራ። መርቂልኝና ቤተሰቦች እስከዛ ሰብስክራይብ አድርጉ። እሺ ያው እንግዲህ እጃችሁን ለሰብስክራይብ ፈታ። አሜን። ለላይክ ይፈታ። አሜን። ለቢው አይናችሁ ይከፈት። አሜን። በቃ እንግዲህ ደግሞ ዋናው ነገር ጤና ነው። ጤና ይስጣችሁ፣ ረጅም ጤናና እድሜ ይስጣችሁ፣ ከክፉ ነገር ሁሉ ይጠብቃችሁ ሁላችሁ ነው። እሺ እኔ ሼባ አሜን። ሼባ እንዳልጠርብሽ ከዚህ እስኪመጣ እንጠብቀው። ፍኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል እፈራለሁ ስትኖሪልኝ ደስ ይለኛል እደፍራለሁ ፍኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል እፈራለሁ ስትኖሪልኝ ደስ ይለኛል እደፍራለሁ አልነጋ ሲል እጥፍ ሲሆን ሲረዝም ሌሊቱ አልነጋ ሲል ሲወሳሰብ ፍቅር ስሌቱ አንቺ ኮነሽ በዚህ ሰዓት መድኃኒቱ አስተማማኝ የደስታዬ መሰረቱ
የጎጆ የቤቴ ፋኖስ ኩራዜ ነሽ መብራቴ አንቺ ነሽ ፍቅር እምነት ሕይወቴ እኔማ ያንቺን ጠረን አረሳም። አባቴ እንዴት ነሽ? እንዴት ነክ አለክ? ደህና ነህ? ወደዚህ ጠጋ በል። ሰላም በል ቤተሰብ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? አንተ አትፈርሺ። ለነገር ሲሆን ነው የምታፍረው። ሰላም በልሽ። ነገረኛ ነኝ እንዴ? ምን አይደለም። ዛሬ ምላሳ ተነስቷል። ቻለው አይደለም። አስገባሽለት አይደለም። ማርያም አረ ጸባይኛ ነው። ተይ ዝም በል። ጸባይኛ አይደለም። ተይ ነው። ዝም በል። እኔ ነኝ ማቆም ምን ታውቂያለሽ? አንቺ ነሽ አብሮ አደጉ አንቺ ነሽ። ዝም በል። ምን አደረኩሽ? አይኔ ሌባ ሰርቀኸኛል። ሌላ ማይንስተር። እሺ ሌላ እሺ ሰላም በለም። አልናፈቀም? ካሜራ ላይ ጠፋሁ እኮ ጌታ። ብዙ ሰው ናፍቆኛል ያለ። ዝም በቆይ መጀመሪያ ለኔ መልስልኝ። እንዴ ምንድነው አርጎኛል? አዎ ምን ሆነሻል? ምን አርጎኛል ያልሽው? የምን ሀክ? ቻናሌን ፍጹም እኮ አልችልም። ምን መረን ነው? የምር ቻናሌን ሀክ አርጎታል። ደግሞ እኮ ማይታወቅ መስሎት ነው እሱ መሆኑ ማለት ነው። ሌባ የምር አሁን መልስ። ሀክ እንዴት እንደሚደረግ አሳየኝና ያንተን ሀክ ልታረጊ ዛሬ ነገር ብሏታል። በቃ ኦኬ ነው። አውቃ ነው። ኧረ አደንገጥ ግራ ገባው እኮ ደነገጠ። የምር እሱ ፌስቡክ ምናምን መክፈት ነው የሚያውቀው። ማድረግ ትችላለህ? አልችልም። የምችል ነው የሚመስልሽ? እሺ እባክህ። ኧረ እግዚአብሔር ነገሩን ልጅቷ። እሺ ቀጥሉ። እሺ ላውራ ታወሪያለሽ። አንቺ ድብድብ ልትሺ ነው መሰለኝ። ከትላንት ጀምሮ የሆነ ነገር ኦፕን አድርጋለች። ኧረ አይደለም በቃ ቀጥሉ። እሺ ላውልቅ መነጽር እንደበራችሁ? እኔ ደበረኝ። የምትታየኝ አልመሰለህማ፣ ግን ትታየኛለህ። እንደው ከበፊቱ የተሻለ ቀልተህ ነው የምትታየኝ። በጥቁር መነጽር ቀላው እንዴ? ቀይ ነኝ እንደ ቤተሰቦች። እሺ አሁን አንቺ ልጅ ተይ፣ ሁሌ ተረብሽኛለሽ እንደዚህ አይነት ቦታ። እሺ ቀጥሉ በቃ። እምቢ ካልሽ ማለት ነው ቀጥሉ። የምር ቀጥሉ። አሁን ምንም አላረጋችሁም። ምንም እና እሺ ትላንት መላጣውኛ አይተኛላ። አይ መላጣ ያምርብኛል። ሃይሚ ግን ተጫወትሽበት ልጅ። ያንተ የሚደገም እንዴ? ኧረ ተይ እኔ አልፈልግም። በእናትህ ተጠርበሻል። እንጨባሯል እኮ እኔ ልቀንስላት። ልከፍሽ ነው ፀጉር ቤት? አዎ ስልጠና እየወሰድኩ ነው። የምን የወንዶች እና እኛ ላይ ነው ምን ለምትለው? እንደዛ ከሆነ አሪፍ እኮ ነው ታዲያ። ግን ያንተ ዝም ብዬ ሳይሆን ያንተ ፀጉር በደንብ መስተካከል አለበት። እስኪ ና ከዚህ ጋር ወደዚህ ፌድ ነው የሚባለው አንተ እና ምን እስካሁን ፌድ ጋር አልደረሳችሁ ትምህርታችሁ ላይ? ከላይ መላጣ ማድረግ ነው መላጣ እስካሁን እንዴት እንደመምለጥ እንደሚቻል ብሩክ ላይ ሙለጥሽ። ለማንኛውም እሺ በቅድሚያ ፍጻ እኛ መግቢያ ስንሰራ ቤተሰቦቻችንን ሰላም ስንል አይታል። ኢንትሮ ላይ እንዴት ነው ቤተሰብን ሰላም እንለውና አይታል አረላ። እስቲ ሰላም ብለ ያው እኛም ደርሶብና እንደዚህ አይነት ነገር መጀመሪያ ትዝል ይችላል። እስቲ ወሉና ተብለናል። ስቃዩ ጭንቀቱ ምናምን አለ። እስቲ ማን ደርሶበት እስቲ ሰላም ልበል ቤተሰብ። እንዴት ነው አሁን ኢንትሮ ስትሰራ እንዴት ነው ውድ ቤተሰቦቻችንን አሁን ሃይሚ ቤቷ ላይ ስመጣ ሰላም እንዴት ናችሁ ውድና የተከበራችሁ የኔ ውድ ቤተሰቦች ምናምን ትላለች። እኔም ስገባ እንዴት ናችሁ የኛ ፋሚሊዎች ምናምን ላለው አንተ እንዴት ነው የምትለው? ለማለት ፈልገህ እንዴት እሱ ስንቴ ነው ሰላም የሚለው ብያለሁ አይደል? ብዙ ጊዜ ብያለሁ። እንዴ እውነት መፍትሄ ነው ልበል ልላለሁ። መፍትሄ ነው ነይ በል። እሺ በል ድጋሚ ልበል በል። እና ታዲያ የት ናችሁ እናንተ? ከጎኔ ቁማ ታዲያ እንዴ! እየተጣላችሁማ ሰላም ይከብደኝ። ሳትጣሉ ቆፍተን ነበር እንዴ? ዝማቴ እሺ ዝም እላለሁ። ምን አልኩኝ እኔ? እጄን ልቀቆ በልሽ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን በእግዚአብሔር። ተው ሰላም ልበልበት ላይ ዞን ያንተን ሳይ ማለት ነው። እሱ እንደዚህ ይላል። እሺ ዱላ ማለት
በል ራሱ ቤተሰብ ሰላም እንዴት ናችሁ? በል እስቲ ተለማመድ። አሁን እኮ ብያለሁ፣ እያሳሳታችሁኝ እኮ ነው። እሺ ፍፄ ዛሬ የጠራን ማለት ነው ለቁም ነገር ነው። ማለት ይሄ የምታየው ቤትና ይሄ የምታየው ቻናል ሰላም የምትለው ፋሚሊ የአንተ ፋሚሊዎች ናቸው። ዛሬ ዝም በያ ታዲያ እኔ ካንቺ ጋር ልዳረቅ እዚህ 24 ሰዓት አድርቅ እና የቃሻንጂ ትልኝ አራኛ የምራችን ነው እግዚአብሔርን እና ብዙ ቤተሰብ ቻናል ክፈቱለት ፍፄና እናበረታቷለን ምናምን ሲሉን እስቲ ይሄን ታሪክ እንያለን የምራችን ነው የምር ይሄን ታሪክ እንያሉ ይሄን ታሪክ እንይ ምናምን አሉ ማለት እኔ ደግሞ ማየት ፈለኩኝ ለፍፄ ካልተከፈተ አሉ ምናምን ትላንትና ብዙ ቦታ አዩ ኧረ ክፈቱ አሉ እዛ ከፈተንና ታሪክ ሊሰራ ነው መሰለኝ ቤት ላይ ከዛ ቻናል በቃ ከፍተን ልንሰጥ ነው አባቴ አሁን ስትላለ ወይስ እኔ ልበለበት ሰላም በላቸው ከዛ ደግሞ በጣም የሚወድ ብዙ ፋሚሊዎች አሉና በቅርብ ጊዜ የሚገርም ማለት ቤተሰብ ወዳጅነት አለሽና አፍርተሻል ከዛ እሱን ደግሞ እንደምታጠነክሩ ተስፋለን ሰላም ብላቸው እንደምትወዳቸው እሺ ግን እስካሁን ከመጣበት የኛ ፋሚሊዎች ምን አይነት ናቸው አራ በጣም የሚገርም ፋሚሊ ነው ያላችሁ ጌታ ከቃል በላይ በጣም አሳቢ እና ወታደሮ ነች ጌታ ይሄን የመሰለ ምርጥ ፋሚሊ እናንተ ስላስተዋወቃችሁን ጌታን በጣም ነው የማመሰግነው በጣም ቴንክ ዩ እኔ በዩቲዩብ ዓለም ማለት የኛን አይነት ፋሚሊ አይቻላቅም የኛ ጀማማ ሁላችንም አይነት ፋሚሊ ያለ አይመስለኝም ምክንያቱም እንደ ቤተሰብ ቀርቦ ተጨንቆልሽ ምናምን እኔ አይቻላቅም ዩቲዩብ ላይ ሜቢ ሰው ለመደበር ምናምን ነበር ከዚህ በፊት የሚገባ አይ ቲንክ እኔ ምገባ ነበር ያለፉ ልጆችን አይ ነበር ድሮ ዩቲዩብ የሚሰሩና ምገባው እንትን ነበር ገብቶም ይሆናል ፕራንክ ሲደረግ እንዲ ምናምን ለመፍታታት ብቻ ነበር ግን ይሆናል የኛ ፋሚሊ ደግሞ ይለያል እኔ ዩቲዩብ ዓለም የኢትዮጵያ ላይ አይቻላቅም እንደዚህ አይነት ፋሚሊና ክበሩልን እና በደንብ ሰላም በል እንወዳቸዋለን ሰላም በልልኝ እሺ ቤተሰብ ሰላም ብያለሁ በመጀመሪያ እና ቀጥልሽ ልጠይቅ ስሜቱ ከባድ ነው እሺ ከብዳል ይሄን ለእናንተ የሚያስብ የሚጨነቅ ቤተሰብ ለኔ መስጠት ማለት ያው በጣም ከምስጋና በላይ በጣም ነው ማመሰግናለሁ ጌታ እሺ ሰላም ብለ ኢንትሮ ስትሰራ እንዴት ነው እስቲ ሰብስክራይብ አድርጉኝ ምናምን እኛ የደረሰብን ስቃይ ነው ገና ሲከፈትልን ማን ተሰቃይቶ ማን ይቀራል እሺ ወደ ጉዳይ ልግባ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ እኛ ደህና ነን እንደምታዩን እና ሰብስክራይብ አድርጉ ይልበል እንደ አመስግናቸው በጣም ነው ማመሰግነው በጣም የምትገርሙ ፋሚሊዎች ናችሁ በጣም ለሰው የምትጨነቁ በጣም ብዙዎቻችሁ ቲክቶክ ላይም ስልኬንም ያገኛችሁ አንዳንዶቻችሁ ሲጣሉ ምንድነው የተፈጠረው ምናምን እያላችሁ ስትጨነቁ ከቤተሰብ በላይ እንደ ቤተሰብ እንደ እናት እየተጨነቃችሁ ብዙ ነገር ስትሉኝ ነበራችሁ በጣም ጥሩነታችሁን ያየሁት እና እዚህ ቤተሰብም በመቀላቀሌ በጣም ደስተኛ ነኝ በጣም ነው የማመሰግነው በጣም ነው የምወዳችሁ ከበሩልኝ እና ሰብስክራይብ እንዲያደርጉኝ አንተ ንገራቸው እና ቤተሰቦች ፍጻን ሰብስክራይብ አድርጉትና የሁላችሁም ፍላጎት ስለሆነ በእውነት ትልቅ ሰብስክራይብ ነው የምጠብቀውና ሰብስክራይብ ያደረጋችሁ አበረታቱት በቀጣይ ቪዲዮ እስክንመለስ ድረስ እናንተ ሰብስክራይብ አድርጉት ምክንያቱም አሁን እንደሌላው ጊዜ ምንድነው 10,000 ካልገባ ካኑን ላይ ቻናል እዚህ ቻናል ላይ ቪዲዮ አይሰራ ምናምን እንል ነበረ ግን ተናፍቁናላችሁ ሰው እንመጣለን እኛ እናንተ ደግሞ ሰብስክራይብ አድርጉት በጣም እንወዳችሁ እናመሰግናለን በዚሁ ላመስግን ከፈለክ ያበላሽህ ነው ግን አንተ እንጂ ባክሽ ረፊ ዛሬ አደረገ መቆረጥ አለበት እዚህ ቤት ተቆረጥ ቀጣይ እንደዚህ አይነት ቪዲዮ ነው ይዘላችሁ ብቻ ቤተሰቦች በጣም ነው የምንወዳችሁ ወቁት እናንተ ሰብስክራይብ ያደረጋችሁ አበረታቱልን አንቺም በርቺልን ወንድሜ ፒስ